ማታኮ አብርሽን ጠርታ ማለት ነው በልጇ አመካኝታ ተጫወተችበት። ጉድ እናንተ ከባድ የሆነ ችግር ተፈጥሯል። ግሬስ ፋሚሊ እየተበጠበጠ ይገኛል። እኛም እንግዲህ ሰላም አተናል። ይኸው አሁን እደውላለሁኝ እንግዲህ ያለውን ነገር እንሰማለን። ከዛ በኋላ ግን እኔና እናንተ ለአብርሽና ለሄርሜላ ትልቅ መልእክት ስላለን የትም እንዳትሄዱ። ግን ደግሞ ቪዲዮን ላይክ እያደረጋችሁ ለሁለቱም አድርሱላቸው። ምክንያቱም ሁለቱም ከባድ የሆነ ወጥመድ ውስጥ ገብተዋል። ሊበጣበጡ ነው። እስከ መለያየት የሚያደርስ ነገር ነው የተፈጠረው። ስለዚህ እኛ ጣልቃ ገብተን እናስታርቃቸዋለን ማለት ነው። የትም እንዳትሄዱ። ወደ እነሱ ደውላለሁኝ። እሺ በጣም ነው እየተናደድኩት። የምሬ ነው የምላችሁ። ጠዋት ነበር ልመጣ ያሰብኩት ግን ስራ ላይ ስለሆንኩ ነው። ለማንኛውም ልጅቷ አንስታልኛለች። ለምን መሰላችሁ? ይሄ ጥሪውን አላስገባሁኝም። ሰላም እህት እንዴት ነሽ? ሰላም አለሽ ወይ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁኝ። ቅድም እኮ ስደውልሽ ስልክ አታነሺም። አዎ ስራ ላይ ሆኜ ነው። እስኪ በእናትሽ አሁንም ስራ ላይ ነኝና እኔና አንቺ እናወራለን። የተፈጠረውን ነገር ምንድነው የተፈጠረው? አብርሽና ሩታ ምንድነው የሆኑት? እስኪ ያለውን ነገር አስረጅን በእናትሽ። በጣም ዊርድ ነው። በጣም የሚያስጠላ ችግር ነው የተፈጠረው። ማታኮ አብርሽን ጠርታ ማለት ነው በልጇ አመካኝታ ተጫወተችበት። ጉድ ሰራችው። ሩታ ማለት ነው። አዎ ሩታ ማለት በቃ በጣም የሚያስጠላ ነው። በጣም አስነዋሪ ነው። ይሄ ነው ተብሎ አይወራም። እስከ መለየት የሚያደርስ ችግር ነው የተፈጠረው። እኔ እኮ ማለት ተረድቻለሁ እኮ። ማታም ኤፍሬም እንግዲህ ሄርሜላ እንደዛ ሲያደርጋት እየተናገረ ነበር አብርሽ ሩታ ጋር እንደሄደ። ሁለቱ ተማክረው ነው ሩታ ጋር ተማክረው። በጣም የሚያስጠላ ለሁለቱ ህይወት መበላሸት ምክንያት የሚሆነው እሱ ነው። በጣም አስነዋሪ፣ በጣም ያናድዳል። ስለዚህ ሰሞኑን ያቀዱትን ወጥመድ እየዘረጉ ነው ማለት ነው። አዎ ተሳካላቸው። ገባሽ? እስከ ብቻ ለመናገር ያስነውራል በጣም። ከኛ ካልቸርና ባህል የሚሄድ ነገር አይደለም። በጣም ያስጠላል እኮ። ማታ እየተናገረ ነበር አብርሽ ሩታ ጋር እንደሄደ ለሷ እየነገራት ነበረ ማለት ነው። ስለዚህ ሩታ አብርሽን ድጋሚ እስከ መለያየት ነው የሚያደርሳቸው። አዎ ምክንያቱም ከዚህ በፊት ሄርሜላ በጣም ብዙ ተናዳ አልቅሳ ለአብርሽ እሷ አጠገብ እንዳትሄድ፣ ከሄድክም ደግሞ ለኔ አሳውቀኝ፣ የነሱን ተንኮል የምታውቀው ነገር የለም፣ የምትሄድም ከሆነ ለኔ ንገረኝ ብላ አስጠንቅቀዋለች። አብርሽ አሁንም በድጋሚ ሩታ ቤት ሄደ እያልሽ ነው አይደል? ሄድ እንዴ መሄድ ብቻ አይደለም በቃ ይሄ ነው ብለሽ በጣም ነውር ነገር ነው የተፈጠረው። እሺ በቃ እሺ። ይሄን ደግሞ ከኤፍሬም ጋር ተማክራ መሆኑ በደንብ ያስታውቃል። ሄርሜላ አወቀች። ገባሽ? አዎ ዋናው ነገር ሄርሜላ ማወቋ ነው። እስኪ ዛሬ ቪዲዮ ይለቁልናል አይደል? አዎ በቃ እሺ፣ ካንቺ ጋር እናወራለን። ቤተሰቦችን ትንሽ ነገር ላወራና ከዛ እደውልልሻለሁ። አመሰግናለሁ። እሺ ቤተሰብ ይሄውላችሁ፣ እኔ አብርሽ ማለት ነው በጭንቅላቱ ይሁን የሚያስበው በቂጡ ይሁን የሚያስበው እንግዲህ አሁን ዛሬ አብርሽ ይሄን ቪዲዮ ከተቀረጸ እንዳይለቀቅ ማድረግ ነው ያለበት። ምክንያቱም ምን መሰለ ከዚህ በፊት ምን አልክ? ችግር ተፈጥሯል ተብዬን የተጠራውት እያልክ ነበር ማለት ነው። ሶ አሁን ኤፍሬም ሄርሜላ ጋር መጣ እንጂ ሄርሜላ ኤፍሬም ጋር አልሄደችም። አንተ በምን ምክንያት ነው ሩታ ቤት ድረስ በእግር የሄድከው? ሀቢቢ አሁን ምንም ምክንያት እንድትደረደርልን አንፈልግም። አንድ ያላለቀ የሆነ ነገር አለ። ሁለት ደግሞ ምንም ማንም መቼስ ሩታ ሎሌና ሞታል ብላ ትጥራ የፈለገ አሞኝ ራሴን ተሰውሬ ተደፍቼ ተበለ ምንም ይሁን ሄርሜላ ሳታቅ ለምንድነው የመጣኸው? ለምንድነው የመጣኸው ሩታ ቤት? ለምንድነው የመጣኸው? ይሄንን ማወቅ ብቻ ነው የምንፈልገው። የእውነቴን ነው የምልህ። እኛ ማታ አይተናል ኤፍሬምን የተከበረችዋ ሚስት ማለት ነው በክብር ሳትሳደብ ክብሯን ሳትነካ ምን ሳትል ቀስ አድርጋ ከቤት እንዲወጣ አድርገዋለች። አንተ ሩታ ቤት ምን እያንጠለጠለህ ነው የሄድከው? ይሄ ቪዲዮ ከተቀረጸ እንዳትለቁልን፣ እኛ ልናብድ ነው በእናንተ ማለት ነው። እንዳትለቁልን፣ የእውነቴን ነው የምላችሁ።
ሩታ አብርሽን ምን እንዳደረገችው እንግዲህ እቺ ልጅ ነግራኛለች ማለት ነው። እየተጃጃሉ ይህን ቪዲዮ እንዳትለቁልን። አሁን እኛ አንተ እንድትመጣ ምንፈልገው አብርሽ ሄርሜላን ኤፍሬም መጥቶ ምን እንዳላት መተ እንድትጠይቃት በዛ ቪዲዮ እንደዛ እንድናየህ ነው የምንፈልገው እንጂ አንተና ሩታ የሆነ ነገር ስትሆኑ የሆነ ነገር አንተ ላይ ሴራ ምናምን። ምክንያቱም ብዙ ደውል ተደውሎልሃል፣ ብዙ የማንቂያ ደውል ተደውሎልሃል፣ አልሰማ ብለህ ነው። ስለዚህ እሱን ቪዲዮ አትልቀቅልን። አንተም ቻናል ላይ ሩታም ቻናል ላይ አትልቀቅልን። ገባሃ? ሌላው ምንድነው መናገር የምፈልገው እባካችሁ አሁን በቃ ስሜታዊ ከመሆኑ ውጡና አንተም አብርሃምም በጣም ተናድጃለሁ። የምር ቪዲዮ እየሰራው ተጣርቼ ነው የመጣሁት። አብርሃምም ሄርሜላም ስሜታዊ ከመሆናችሁ ይልቅ የተዘረጋላችሁን ወጥመድ እወቁ። እሺ፣ በጣም ትልቅ ወጥመድ ተዘርግቶላችኋል። ያ ማለት እናንተ አንድ ላይ ለመሆን ፍቅር ያስፈልጋችኋል፣ መረዳዳት ያስፈልጋችኋል፣ ትዕግስት ያስፈልጋችኋል። እጅ ለእጅ ተያይዛችሁ ከዚህ ፈተና ማምለጥ አለባችሁ። እኛ ከዚህ በፊት አብርሽ ሄርሜላን ይዘህ ከዛ አካባቢ እራቅ ውጣ ብለንህ ነበር። አንተም እሺ ብለህን ነበር። በመካከል ግን ምን ጅኒ እንደገባባችሁ አላቅም። ይኸው አላችሁ። አሁንም በፈተናው እየወደቃችሁ ነው። ሄርሜላ አልፋለች፣ አይተናታል። ያንተን ደግሞ ዛሬ ጉድ። እኔ እሱ ቪዲዮ አትልቀቁልኝ። ሩታ ከተጫወተችበት አትልቀቁልኝ። ይሄን ቪዲዮ አትልቀቁብኝ፣ አትልቀቁ። እዛው ያዙት በቃ። እኛ መስማት ማየት አንፈልግም። ምክንያቱም ከአንድ 2 3 ጊዜ ነው የተነገረ ማለት ነው። ይሄን ቪዲዮ ላይክ እያደረጋችሁ አድርሱለት። የሩታ ጢባ የተጫወተችበትን ቪዲዮ እንዳይለቁልን ማየት አንፈልግም። ምንም ትምህርትም አይሆንም። የእልህም ቪዲዮ አይደለም። ምንም እዚህ ግባ የማይባል ቪዲዮ ስለሆነ እንዳትለቁልን። አሁን እናንተ የምትለቁልን በፈተናችሁ በርታችሁ ጠንክራችሁ አንድ ላይ ለመሆን ፍላጎት ካላችሁ ተያይዛችሁ ውጡ። በቃ ዝዋይ ሂዱ፣ ቡታጅራ ሂዱ፣ በቃ ሻሸመኔ ሂዱ፣ ትግራይ ሂዱ፣ በቃ ጎንደር ሂዱ፣ የሆነ ቦታ ሂዱ። ትታቿቸው የሆነበት ሂዱ። በቃ እነሱ ያሉበት ከተማ ላይ አትስሩ። አንድ ላይ ከነሱ ጋር አንድ ላይ አትገኙ። በቃ ጥሩ ሀሳብ አስባችሁ ነበረ። ካልሆነ ኑ ወደ ዱባይ ትንሽ 15 ቀን እረፍ በሉና ትሄዳላችሁ። እኛ ስለእናንተ እየተጨነቅን ነው። ይሄን ቪዲዮ እንዳትጭኑብን። አብርሃም አንተ ቻናል ላይ እንዳይጫን። በቃ ከጫነችውም ሩታ ትጫነው እንደተጫወተችብህ ማለት ነው። እና ተነጋግራችሁ ችግራችሁን ለመፍታት ሞክሩ። ስትጨቃጨቁ እንዳናያችሁ። ምክንያቱም እዚች ጋር ማስረጃ ቪዲዮ አለ የተንኮል እንደሆነ። ኤፍሬምም ሄርሜላ ቤት ሲገባ ቪዲዮ አለ ምን ብሎ እንደገባ። አብርሽም ደግሞ ሩታ ቤት ሲገባ ምን ብላ እንዳስገባችሁ ቪዲዮ እናያለን። ስለዚህ ሪያሊቲ የሆነ በቃ ማስረጃ ስላለ የሚያጣላ ነገር የለም። ሁለታችሁ አሁንም ቢሆን ሄርሜላ እንደሰሞኑ እንዴት አደርጋለህ ምናምን ብለሽ ወይም አብርሽም ደግሞ እንዴት አደርጋለሽ እየተወቃቀሳችሁ ማየት አንፈልግም። ቪዲዮ አለ፣ ቪዲዮ ዘወር ብላችሁ እዩ፣ ተነጋገሩ፣ ተረዳዱ። ስትጨቃጨቁ እንዳናያችሁ። ብዙ መፍትሄ ሰተናችሁ ነበረ። ካላስ ይሄን ቪዲዮ አድርሱለት። ከሄርሜላ ጋር መኖር ከፈለገ ይዟት ይሽሽ ለትንሽ ጊዜ ነገሮች እስኪቀየሩ። ይሄንን ነው እኛ ያልነው። ሁላችሁም ድምጽ ላይክ እያደረጋችሁ አድርሱለት። ይሄን ቪዲዮ አብርሽ ቤት እንዳይለቀቅ እዛው ሩታ እንደተጫወተችበት ሩታ ትልቀቀው በቃ። አንተ ደግሞ ስትጠራ ሁሉ ምትሮጥ ከሆነ ያልጨረስከው ነገር አለው። በቃ ሂድ፣ ወደ ሩታ ሂድ። እኛ ከሄድክ እንከተልሃለን። ሄርሜላን ካሁኑኑ ተዋት፣ አትጉዳት። በቃ አብርሽ እንዴ እውነቴን ነው። ዛሬ የሚለቁትን ቪዲዮን እንዳይለቁልን።